ማን ለጋራደ ተኛ ክፍል ላይ ያለን አመት ሆኖ ማለት ነው ልናከብር ብር ሰበሰብን ከዛ እኔ ገንዘብ ያዥ ነበርኩኝ ከዛ ያኔ ኑሮ ጸዴ ነበር ነው ለመናገር በ10 ብር ትልቅ የዳቦ ነበር የዳቦ ቤት እንደዚህ ክቡ ትልቋ 10 ብር ከዛ ወደ 40 ምናምን ብር አሰባሰብን ከዛ ያኔ ፊልም እና የነበረ ከቴጋ ዲሽ ምናምን አልነበረም ነበር እኛ ቤት አልነበረም ዲቪዲ ነበር የነበረን ከዛ ዛሬ በቃ ፊልም እንከራይ ምናምን ትለኛለች ከዛ 5 ብር ሰጣታል ተከራይታት መጣ ዛሬ 5 ብር የተጠራቀመው ያቺ 40 ብር ላፎንት ግን እሰጥሻለሁ ብላ ነው እንትን ያለችኝ ይሄን ያየሽ ኮራ አረሰው ባለጊ አልሰጥችም ብቻ አይደለም ከዛ ቀኑ ደረሰ ከዛ እኔ ረስቻለሁ ይጭጥኩ ምናምን 4 ምናምን ነው መጡ ማለት ነው ብሩን ልንወስድ ነው ልንገዛ ለነገ ምናምን አሉ አራ አለ ምናምን አልኩኝና ሄድኩ ብሩን ስጪኝ የምብር ጓደኛሽ ናት እህትሽ ናት ታላቀቴ ናት ዳታወሪ ብላኝ ነበር ይሄን ታሪክ ወይ የለኝ ማለትሽን በቃ የለኝ ከላምጣ ማለት አልተዘጋጀሁበትም ሰጥሻለሁ ብላ ነው የወሰደችው ልትሰጠኝ አስባ ነበር አዛት ታይም የላትም እሷ ብሩ ማለት ነው ከላምጣ በር ላይ ቆመዋል ምን ትያቸዋለሽ ከዛ እናቴ ነገርኳትና በቃ እኔ ዳቦ ጋግሬ ልክሻለሁ አለች ማለት 50 ብር ደግሞ ብዙ ብር እኮ 43 ብር ነበር የተጠራቀመው 43 ብር ተጠራቀመው ሶስቷን ብር እንኳን አላስተረፋችኋት ጭጭን አደረግናት እኔ እሷን አምኛት እኮ ነው በቃ ከዛ እሷ ነው በሰዓቱ ብሩ አልነበራትም ከዛ ብቻ እንደምንም ብሩን አገኘሁን አከራያችን ሰጣኝን ብቻ አለፈና ሄድኩኝ ትምህርት ቤት ምናምን ያከበርን በቃ ጸዴ ነው ከላይ ዩኒፎርማችን እናውልቃለን ምናምን 6 ሆነን ጸሬድስ ክበብ ነው ክበብ አስፈቅደን አስተማሪ አስፈቅደን ሻማ አበራን ምናምን አንድ ቁጥር ምትል ከዛ የኔ ምሳቃ ጋር አስደገፍናት ሻማዋን ማለት ነው ከዛ ዴስካችን እንደዚህ ገጥመን እንደዚህ እናወራለን ሶስት ደር ማለት ነው ቺዲ ያረግና ያወራን ምናምን ከዛ ብቻ እንሳሳቃለን ከዛ የኔ ያስኩት ምሳ ፍርፍር ነበር አረራ ሻማው ተደገመ ማን ለጋራደ ከዛ ከምሳቃው አልፎ ሻማው ፍርፍሩ ጦጦ ያለ ነው አንዴ አይበሉት አዘዘር ዞር ሳቄ እየቀለጠ ነው ማለት ነው ከዛ ያ ፕሮግራሙ በዛ ምክንያት ተቋረጠ ከዛ ያን ምሳቃ ምን ላርገው አቤት ከተሰማ እሳት እንትን ብዬ ነው ከተባለ እንግዲህ ልቃጣቃጥ ነው ከዛ ገባውኝ ቤት ምናምን ከዛ ማዘር እንዳጋጣሚ ነበርሽ ቡና እያፈላሽ ነበርና ከዛ ፍርፍሩን እዛው በላ ነው ነገር አደረግነው ከዛ ገባውኝና ያዋራሁት ምናምን እንትኑ ስራ አደረኩት ምድጃው አጠገብ አደረኩት ናይስ ይሄ በጣም ነበር እሺ ከዛ ናይስ ወይኔ ምሳቃሽ ተጋጠላል ወይኔ ምሳቄ ያረበሰ ሌላ ምሳቄ ይገዛች በቃ አሁን አወቃችሁ ጉዷን ሰራካ አልተገረምኩም አልተባልኩም ይቻላል ተምች አቤት ገረፊ ነበር ያማል ጥፋት ካጠፋ ኦፍ ኮርስ